ብዙ ጊዜ የማናስተውላቸው የስኳር ህመም ምልክቶች ምን ናቸው? ጤና ይስጥልን፣ ዶክተር ክፍሌ ነኝ፣ የውስጥ ደዌ ስፔሻሊስት ሐኪም። ዛሬ የምንነጋገረው ብዙ ጊዜ የማናስተውላቸው የስኳር ህመም ምልክቶች ምን ናቸው ነው። ስኳር ህመም ብዙ ጊዜ የሚታወቀው ሽንት ቶሎ ቶሎ መብዛት፣ ውሃ መጥማት፣ ራብ ስሜት ማለት በሚሉ ምልክቶች ነው። እነዚህ ምልክቶች ብዙ ጊዜ አይነት 1 የስኳር ህመም ያለባቸው ሰዎች ላይ የሚታዩ ናቸው። አይነት 2 የስኳር ህመም ምልክት ላይኖረው ይችላል፣ ወይም ደግሞ ምልክትም ካለው ብዙ ጊዜ የማናስተውላቸው ምልክቶች ናቸው። ከነዚህ መካከል አንደኛ ከፍተኛ የሆነ የድካም ስሜት፣ ሁለተኛ ያልታሰበ የክብደት መጠን መቀነስ፣ ሶስተኛ ተደጋጋሚ ኢንፌክሽን፣ የቆዳ ኢንፌክሽን፣ ብልት አካባቢ የፈንገስ ኢንፌክሽን፣ የሽንት መስመር ኢንፌክሽን ተደጋግሞ መከሰት፣ አራተኛ የስንፈተ ወሲብ ምልክት ካለ፣ አምስተኛ ቁስል ተፈጥሮ ያ ቁስል ቶሎ ያለመዳን ሁኔታ ካለ፣ ስድስተኛ አንገት አካባቢ የመጥቆር ሁኔታዎች ካሉ፣ ሰባተኛ አፍ መድረቅ፣ ስምንተኛ አይን ብዥ ማለት። እነዚህ ምልክቶች የስኳር ህመም ምልክት ሊሆኑ ስለሚችሉ ወደ ሕክምና ቦታ በመሄድ ስኳሮትን ቼክ እንዲደረጉ እንመክራለን።